የአፍሪካ ኢኮኖሚ ፈታኝ ጉዞ። ጥንት በ1990ዎቹ መጀመሪያ ላይ ታላላቅ ዓለም ሀገራት እንደተጠበቀው ባለማደጋቸው ኢኮኖሚስቶች ተስፋ ቆርጠውባቸው ነበር። ምንም እንኳን እንደ ሲንጋፖር ወይም ደቡብ ኮሪያ ያሉ ጥቂት ሀገራት አልፎ አልፎ የገቢ ደረጃቸውን ቢያሻሽሉም አጠቃላይ ገጽታው የሚያሳየው በበለጸጉትና በቀሪዎቹ ሀገራት መካከል ትልቅ ልዩነት እንደነበረ ነው። ከዚያም ሁኔታው ተቀየረ። በ1990ዎቹ መገባደጃ ላይ ዓለም አቀፍ ንግድ ፈንጂ የመሰለ እድገት ተቀሰቀሰ። በሀብታሞቹና በቀሪዎቹ መካከል ያለው ልዩነትም በፍጥነት እየጠበበ መጣ። ድህነት ቀንሷል። በቀን ከ$1.90 ባነሰ ገቢ የሚኖሩ ሰዎች ድርሻ በ1990 ከነበረበት 36 በመቶ በ2022 ወደ 10 በመቶ ዝቅ ብሏል። በከፍተኛ ድህነት ውስጥ የሚኖሩ አፍሪካውያን ጥምርታም ከ57 በመቶ ወደ 35 በመቶ ቀንሷል። ነገር ግን በፈጣን የሕዝብ ቁጥር እድገት ምክንያት የድሃ አፍሪካውያን ቁጥር ጨምሯል። ይህ ቢሆንም ግን የአፍሪካ ኢኮኖሚ በቅርቡ 10 ዓመታት ውስጥ በዓለም ላይ በፍጥነት እያደጉ ካሉ መካከል አንዱ ነው። ከዚህም በላይ የአፍሪካ እድገት ትኩረት ሊነፈገው የማይችል እየሆነ መጥቷል። ምክንያቱም ፈጣን የኢኮኖሚና ማኅበራዊ ለውጦች አህጉሪቱን በዓለም አቀፍ ጉዳዮች ላይ ጉልህ ሚና እንድትጫወት እያደረጓት ነው። ታዲያ የአፍሪካ ኢኮኖሚዎች እንዴት እየሰሩ ነው? ለዚህ ጥያቄ መልስ ለመስጠት ይህ ማትሪክስ ሀገሮችን በሁለት ቡድን ይከፍላል። የማትሪክስ ሀገራት የሚባሉት ሜክሲኮ፣ ኢንዶኔዥያ፣ ናይጄሪያና ቱርክ ናቸው። በሌላ አጠራር MINT ተብለው ይጠራሉ። ይህ የሚያመለክተው ደግሞ የእያንዳንዱን ሀገራት የመጀመሪያ ፊደል በመውሰድ የተፈጠረ ነው። ለምን እነዚህ ሀገራት ተመረጡ ብንል ደግሞ እነዚህ ሀገራት ውስጥ ያለው የወጣት ኃይል ብዙ ስለሆነ ነው። ጠንካራ እድገት 5 በመቶና ከዚያ በላይ እንዲሁም ደካማ እድገት ከ5 በመቶ በታች ሲመዘገብ ነው። በእያንዳንዱ የእድገት ዘርፍ ውስጥ የአህጉሪቱ ኢኮኖሚ በድጋሚ በሦስት ትናንሽ ቡድኖች ይከፈላል። ሀብት ተኮር ያልሆኑ ሀገራት፣ ነዳጅ ላኪዎችና ሌሎች የተፈጥሮ ሀብት ላይ የሚያተኩሩ ሀገሮች። በ2013 እና በ2023 መካከል ያለውን የእድገት መረጃ መሠረት በማድረግ ሰንጠረዡ እንደሚያሳየው ከ41 ሀገራት ውስጥ 18ቱ የ5 በመቶ ወይም ከዚያ በላይ የእድገት መጠን አስመዝግበዋል። እነዚህ ሀገራት ሦስቱንም አይነት የኢኮኖሚ ዘርፎች ያካተቱ ናቸው። ከ18ቱ ጠንካራ እድገት ካላቸው ኢኮኖሚዎች መካከል 8ቱ ሀብት ተኮር ያልሆኑ ሀገራት ሲሆኑ እነሱም ትልቁን ስፍራ የሚይዙ ናቸው። ታዲያ ለምንድን ነው እነዚህ የአፍሪካ ሀገራት እየተሻሻሉ ያሉትና ሌሎቹ ግን ያልቻሉት? በዚህ አረፍተ ነገር ውስጥ ሌሎቹ ተብለው የተጠቀሱት እየተሻሻሉ ካሉት የአፍሪካ ሀገራት በተቃራኒ የሚገኙትና ለውጥ ወይም መሻሻል ያልታየባቸው ቀሪዎቹ የአፍሪካ ሀገራት ናቸው። ለአስርተ ዓመታት ምርቶች ወይም ሸቀጦች የአፍሪካን ኢኮኖሚ እድገት ሲወስኑ ቆይተዋል። የሸቀጦቹ ዋጋ ሲጨምር እድገቱ ጥሩ ነበር። ዋጋው ሲቀንስ ግን የአህጉሪቱ ኢኮኖሚ አብሮ ይንኮታኮት ነበር። ምንም እንኳን አፍሪካ የዓለማችንን 1/3ኛ ማዕድን፣ 1/10ኛውን ነዳጅና 2/3ኛውን አልማዝ ብትይዝም አሁንም በምድር ላይ ድሃዋ አህጉር ናት። ብዙ የግራ ዘመም አስተሳሰብ ያላቸው ሰዎች አፍሪካ ድሃ የሆነችው የቀድሞ ቅኝ ገዢዎች በዚያው ሁኔታ እንድትቀጥል ስለሚፈልጉ እንጂ መሪዎቿ በሚያደርጉት ምርጫ አይደለም ብለው ይከራከራሉ። በሌላ በኩል ደግሞ ብዙ ቀኝ ዘመሞች የአፍሪካ ሀገራት የሚገጥማቸውን መሰናክሎች ከግምት ውስጥ ሳያስገቡ ለድህነቱ ምክንያት ሙስና ወይም መጥፎ አስተዳደር ነው በማለት በጅምላ ይፈርጃሉ። ይሁን እንጂ ማኪንሴ ኤንድ ካምፓኒ ባደረገው ጥናት መሠረት አፍሪካ ከሚጠበቀው በላይ ውጤት እያስመዘገበችና ብዝሃነቷን ወደ ዕድሎች እየለወጠች ነው። ስለዚህ ተመሳሳይ ሀገራት እንዴት የተለያዩ መንገዶችን እንደተከተሉና ምን ጠቃሚ ትምህርቶችን እንደሚሰጡ በዝርዝር እንመልከት።
በመጀመሪያ የሚሰራ መንግስት የማግኘት አስፈላጊነትን በተመለከተ የሚገኘው ትምህርት ከሩዋንዳና ከቡሩንዲ ነው። ሁለቱም አገሮች ትናንሽ ወደብ የሌላቸውና የሕዝብ ብዛት ያላቸው ናቸው። ነፃነታቸውን ካገኙ በኋላ ሁለቱም ሀገራት በሁቱ አብላጫ ቁጥር በቱትሲ አናሳዎች ላይ የተፈጸመ የዘር ማጥፋት ወንጀል አስተናግደዋል። በ1990ዎቹ መጀመሪያ ላይ ቡሩንዲ ከሩዋንዳ ጋር ተመሳሳይ የሆነ ገቢ ነበራት። ሆኖም ከዚያ ጊዜ ጀምሮ በሩዋንዳ ያለው ገቢ ከ3 እጥፍ በላይ ሲጨምር፣ በቡሩንዲ ያለው ግን ቀንሷል። ይህም በዓለም ላይ ድሃዋ ሀገር እንድትሆን አድርጓታል። በሁለቱ መካከል ያለው አንድ ትልቅ ልዩነት በአስተዳደራቸው ላይ ነው። ምንም እንኳን ሁለቱም ሀገሮች ዲሞክራሲያዊ ባይሆኑም ሩዋንዳ የሚሠራ መንግሥትና ዝቅተኛ ሙስና ያለባት ሀገር ስትሆን፣ ቡሩንዲ ግን መጠነ ሰፊ የፖለቲካ ግጭትና የተለያዩ የመፈንቅለ መንግሥት ሙከራዎችን አስተናግዳለች። እንደ የሕግ የበላይነት፣ መሠረተ ልማትና ንጽሕና ያሉ የተለያዩ ጠቋሚዎችን የሚያየው የኢብራሂም የአፍሪካ አስተዳደር ኢንዴክስ ሩዋንዳን 12ኛ ሲያስቀምጥ ቡሩንዲን ደግሞ 43ኛ ደረጃ ላይ አስቀምጧታል። ሁለተኛው ነጥብ የኢኮኖሚ ፖሊሲዎች ወሳኝ መሆናቸው ነው። በ1960ዎቹ መጀመሪያ ላይ ነፃነታቸውን ሲያገኙ ኬንያና ታንዛኒያ በግብርና ላይ ጥገኛ የሆኑና ተመሳሳይ የነፍስ ወከፍ ገቢ ያላቸው ተመሳሳይ ኢኮኖሚ ነበራቸው። ሁለቱም መጀመሪያ ላይ ዲሞክራሲን በማስፈን በአንድ ፓርቲ አምባገነናዊ ሥርዓት ይመሩ ነበር። ነገር ግን በጣም የተለየ የኢኮኖሚ ሞዴል መርጠዋል። ታንዛኒያ ትልልቅ ኩባንያዎችን ወደ መንግሥት ንብረትነት በማዛወር ሰዎችን በአፍሪካዊ ሶሻሊዝም ስም ወደ የጋራ እርሻዎች አስገደደች። ኬንያ ግን የውጭና የሀገር ውስጥ ኢንቨስትመንቶችን ለማቀላጠፍ በርካታ የቁጥጥር ማሻሻያዎችን በማድረግ እናም የኤክስፖርት ማቀነባበሪያ ዞኖችን በማቋቋም ነፃ ገበያን ተቀበለች። በዚህም ምክንያት በአሁኑ ጊዜ ኬንያውያን ከታንዛኒያውያን በ80 በመቶ ይበልጥ ሀብታሞች ናቸው። ዚምባብዌና ቦትስዋና ይህንኑ ይበልጥ ያጠናክራሉ። ሁለቱም ሀገራት በጣም በተለያዩ የባህሪ መሪዎች ይመሩ ነበር። በ1980ዎቹ መጀመሪያ ላይ ዚምባብዌ ከቦትስዋና የበለጠ ሀብታም ነበረች። ሆኖም የዚምባብዌ ሁለተኛው ፕሬዝዳንት ሮበርት ሙጋቢ ያለ ጥንቃቄ የገንዘብ ኖቶችን በማተም የእርሻ ቦታዎችን ለዘመዶቻቸው በመስረቅና በአምባገነናዊ አገዛዝ ኢኮኖሚውን አወድመዋል። በአንጻሩ የቦትስዋና የመጀመሪያው ፕሬዝዳንት ሴሬቴ ካማ ሀገሪቱን በከብት ሥጋ፣ በመዳብና በአልማዝ ላይ ያተኮረ ወደ ውጭ የሚላኩ ምርቶች ላይ ያተኮረ ኢኮኖሚ ለመለወጥ የሚያስችል ታላቅ ኢኮኖሚ አጀንዳ ቀረጹ። ካማ ሙስናን ለመዋጋት ጥብቅ እርምጃዎችን ተግባራዊ አድርገዋል። በዚህም ምክንያት ቦትስዋና አሁን ከዚምባብዌ በ9 እጥፍ የሚበልጥ ሀብት አላት። አሁን ደግሞ የአፍሪካን ስኬታማ ኢኮኖሚ ሞሪሺየስን እንመልከት። ከፍተኛ የነፍስ ወከፍ ገቢና የሰው ልጅ ልማት ኢንዴክስ ያላት ይህች አገር ትክክለኛ ፖሊሲዎችና ጠንካራ ተቋማት ያላቸው ሀገራት እንዴት ወደ ልማት ዑደት ውስጥ መግባት እንደሚችሉ ትልቅ ምሳሌ ናት። ይህች ትንሽ ደሴት የኖቤል ተሸላሚ ጄምስ ሜድ የሰጡትን አሉታዊ ትንበያ ውድቅ አድርጋለች። ሜድ የሞሪሺየስን ኢኮኖሚ እንደ የማልትሰን ወጥመድ ቆርጠውት ነበር። ምክንያቱም በስኳር ግብርና ላይ ጥገኛ መሆኗ፣ ለንግድ ድንጋጌ ተጋላጭ መሆኗ፣ የሕዝብ ቁጥር ፈጣን እድገትና የዘር ውጥረት ስላላት የልማት ተስፋ ዝቅተኛ ነው ተብለው ነበር። ሆኖም አገራዊ መረጋጋትንና ማኅበራዊ ትስስርን ከመጠበቅ በተጨማሪ ደሴቲቱ ከ1980 እስከ 2000 ባለው ጊዜ ውስጥ በአማካኝ በዓመት 5 በመቶ የኢኮኖሚ እድገት አስመዝግባለች። ይህ የሞሪሺየስ ኢኮኖሚ ተአምር ተብሎ የሚጠራው ወቅት ሀገሪቱን በአንድ ምርት ላይ ብቻ ከተመሠረተ ኢኮኖሚ ወደ ዘላቂ እድገትና ልማት በመለወጥ ረገድ የውጭ ቀጥተኛ ኢንቨስትመንት ወይም ኤፍዲአይ ላለው ሚና የተሰጠ ነው። ምክንያታዊ የኢኮኖሚ ፖሊሲዎች መኖር ወሳኝ ቢሆንም ብቻውን በቂ አይደለም። ሌሎች በርካታ የአፍሪካ ሀገሮችም የውጭ ባለሀብቶችን ወደ ኤክስፖርት ማቀነባበሪያ ዞኖች በመሳብ ማምረቻውን ለማሳደግ ሞክረዋል። ኢትዮጵያን
ሌሴቶንና ደቡብ አፍሪካን ጨምሮ ጥቂት ብቻ ናቸው የተሳካላቸው። የንግድና የኢንቨስትመንት ፖሊሲዎች ለሞሪሺየስ ስኬት አስተዋጽኦ ካደረጉት ውስጥ ጥቂቶች ብቻ ነበሩ። ሌላው ወሳኝ አካል የተቋማቷ ጥንካሬ ነው። ሞሪሺየስ ነፃነቷን ካገኘችበት ጊዜ ጀምሮ ሰላማዊ ምርጫዎችን አካሂዳለች። ለሕግ የበላይነት ተገዝታለች። የፍርድ ቤቶችን ታማኝነት ጠብቃለች እና በአንጻራዊነት ዝቅተኛ የሙስና ደረጃን ይዛ ለመቆየት ችላለች። የሞሪሺየስን ትልቁን ጎረቤት ማዳጋስካርን ስንመለከት ትልቅ ስፋቷና የበለጸገ የተፈጥሮ ሀብቷ ለስኬት የተመቸች እንድትሆን ሊያደርጋት ይችል ነበር። ሆኖም ግን አልሆነም። በ1970ዎቹ ሞሪሺየስ የውጭ ባለሀብቶችን መሳብ በጀመረችበት ወቅት ማዳጋስካር በኢኮኖሚ ማዕከላዊነትና በመንግሥት ቁጥጥር የታጀበ የሶሻሊስት አካሄድን ተከተለች። ይህ ውሳኔ ባለሀብቶች እንዲባረሩና ሁለት የአሜሪካ የነዳጅ ኩባንያዎች ወደ መንግሥት እንዲዛወሩ አደረገ። ሞሪሺየስ ለስኳር ኢንዱስትሪዋ አዳዲስ የኤክስፖርት ገቢዎችን ለማግኘት ስትጥር፣ ማዳጋስካር ግን ከንግድ ገበሬዎች መሬት በመቀማት የተለየ መንገድ መረጠች። በሚያሳዝን ሁኔታ የማልጋሲ ኢኮኖሚ ከፍተኛ ውድቀት ደረሰበት። በአስከፊ የሶሻሊስት ፖሊሲዎች፣ በገጠር ዓመጾችና በአጠቃላይ ረጅም ጊዜ በቆየ የፖለቲካ አለመረጋጋት ምክንያት ባለፉት ዓመታት ይበልጥ ድሃ ከሆኑት ጥቂት የዓለም ሀገሮች አንዷ ሆናለች። የአፍሪካ ኢኮኖሚ ዋና ችግር ሙስናና ብልሹ አስተዳደር ነው። ሥልጣን በእርግጥም ያበላሻል። እንደ ናይጄሪያ ያለ ሀብት ተኮር ኢኮኖሚም እንዲሁ ያበላሻል። ናይጄሪያ የአፍሪካ ትልቁ ኢኮኖሚ ቢሆንም የነዳጅ ገቢን በቀላሉ ማግኘት ለብልሹ አሰራሮች መንገድ ይከፍታል። ትራንስፓረንሲ ኢንተርናሽናል ናይጄሪያን ከ180 አገሮች 150ኛ ደረጃ ላይ አስቀምጧታል። ዘ ኢኮኖሚስት እንደዘገበው ከሆነ እስከ 2030 ድረስ የናይጄሪያ ኢኮኖሚ በ3 እጥፍ ማደግ አለበት እና ናይጄሪያ የሙስና ደረጃን ከማሌዥያ ጋር በሚወዳደር ደረጃ መቀነስ ከቻለች ኢኮኖሚዋ በ37 በመቶ ሊጨምር ይችላል። ናይጄሪያ ለረጅም ጊዜ የዘይት ሀብት እርግማን ተምሳሌት ተደርጋ ስትወሰድ ቆይታለች። ይሁን እንጂ ናይጄሪያ በ21ኛው ክፍለ ዘመን ከ10 ዓመታት በላይ ጠንካራ የኢኮኖሚ እድገት ያስመዘገበችው በዋነኝነት ከነዳጅ ውጪ በሆነ ዘርፎች ላይ በተደረጉ የፖሊሲ ማሻሻያዎች ነው። የናይጄሪያ ዋነኛ የልማት ፈተና የዘይት እርግማን ሳይሆን ኢኮኖሚዋን ከነዳጅ ከደካማ ግብርናና መደበኛ ካልሆኑ እንቅስቃሴዎች ባለፈ ማባዛት መቻል ነው። ይህ የኢኮኖሚ ብዝሃነት ፈተና በግለሰቦች በቡድኖችና በተቋማት መካከል ካለው ያልተረጋጋ የሥልጣን ክፍፍል የፖለቲካ ሁኔታ ጋር እየተያያዘ ነው። የመንግሥት ተቋማት ብዙ ጊዜ ብቁ ከሆኑ እጩዎች ይልቅ የአለቆችን ቤተሰብና ጓደኞች ይቀጥራሉ። በምላሹም እነዚያ ተቋማት ውጤታማነታቸው ይቀንሳል እና ለትምህርትም ይሁን ለመንገድ የተቋቋሙለትን ዓላማ ማሳካት ያቀጣቸዋል። በተጨማሪም ሙስና ከፍተኛ በሆነባቸው ሀገራት የውጭ ኢንቨስትመንት አነስተኛ ነው። ዋጋቸው ከፍተኛ ሲሆን የታክስ መሠረታቸው ደግሞ አነስተኛ ነው። የናይጄሪያ የታክስ ከጠቅላላ የሀገር ውስጥ ምርት ወይም ታክስ ቱ ጂዲፒ ጥምርታ 8 በመቶ ገደማ ሲሆን በደቡብ አፍሪካ ግን ከ25 በመቶ በላይ። ምንም እንኳን በኢኮኖሚ ኃያሏ ደቡብ አፍሪካ ከሙስናና ብልሹ አስተዳደር ነፃ ባትሆንም ኢኮኖሚዋን በተሳካ ሁኔታ በማባዛቷ ትልቅ መካከለኛ መደብ መፍጠር ችላለች። የደቡብ አፍሪካ ኢኮኖሚ በአፍሪካ ሁለተኛው ትልቅ ሲሆን እጅግ ከፍተኛ የኢንዱስትሪ የቴክኖሎጂ እድገትና ብዝሃነት ያለው ኢኮኖሚ ነው። በመጀመሪያዎቹ 15 የዲሞክራሲ ዓመታት ደቡብ አፍሪካ ውጤታማ ተቋማትና ባለድርሻ አካላት በጋራ የመስራት ፍላጎት ስለነበራቸው ተጠቃሚ ሆናለች። ይህ ሀገሪቱን ከጥፋት ግጭት ወጥታ ሁለቱንም ወገን ተጠቃሚ የሚያደርጉ ውጤቶችን እንድታሳድድ አስችሏታል። እድገቱ መፋጠን የጀመረ ሲሆን ይህም መካከለኛውን መደብ ለማስፋፋት አዳዲስ ዕድሎችን ፈጥሯል። የፋይናንስ አቅም መጨመሩ ለመንግሥት አገልግሎቶችና ለማኅበራዊ ድጋፎች ተደራሽነትን በማስፋት ፍጹም ድህነትን ቀንሷል። አፍሪካ እያደገች ስለመሆኑ ምንም ጥርጥር የለውም። እድገቷም በሀገር ውስጥ ፍጆታና ኢንቨስትመንት እየተመራ ነው። ቀጣይነት ያለው የንግድ መስፋፋት
ይህንን ሁኔታ ይበልጥ ያጠነክረዋል። በተለይም በኢንዱስትሪው ዘርፍ የአፍሪካ ሀገራት ለቀሪው ዓለም ከሚልኳቸው ምርቶች መካከል የማኑፋክቸሪንግ ውጤቶች 19 በመቶ ብቻ ሲሆኑ እርስ በርስ ከሚገበያዩት ጊዜ ግን 43 በመቶ ድርሻ አላቸው። ትልልቅ ገበያዎችን ለማግኘት ኩባንያዎች በዓለም አቀፍ ኤክስፖርት ላይ መሳተፍ አለባቸው። ከዓለም አቀፍ ውድድር ጋር ሲላመዱ ደግሞ ምርታማነታቸው ይሻሻላል። ናይጄሪያ ቀስ በቀስ በነዳጅ ኤክስፖርት ላይ ያለውን ጥገኝነት እየቀነሰች ነው። ሩዋንዳ ለጉባኤዎች ማዕከል እየሆነች ባለሀብት ቱሪስቶችን እየሳበችና በንግድ አገልግሎቶች ዘርፍ እየበለጸገች ነው። ሌሴቶና ኢትዮጵያ ፋብሪካዎችንና የእስያ አይነት የማኒፋክቸሪንግ ማዕከላትን እየገነቡ ነው። አንዳንድ ኢኮኖሚስቶች አውቶሜሽን ወይም በማሽን መተካት ውድድርና የፍላጎት ለውጥ የእስያን የኢኮኖሚ ተአምር ለመድገም የሚፈልጉ ሀገሮችን ዕድል እየገደቡ ነው ብለው ይከራከራሉ። ሆኖም ሁሉም ሰው የፋብሪካ ሥራ አያስፈልገውም። ብዙ አፍሪካውያን ከደካማ እርሻ ወደ ንግድ እርሻዎች ወይም በዱር እንስሳት ጥበቃ አካባቢ ከመኖር ወደ ቱሪስት መሪነት ይሸጋገራሉ። ቅኝ ገዢዎች አፍሪካን ሲከፋፍሉ የአህጉሪቱ ሕዝብ ቁጥር ከ100 ሚሊዮን በታች ነበር። ይህም በወቅቱ የአውሮፓ ሕዝብ 1/3 ያህል ነበር። ዛሬ ግን ለእያንዳንዱ አውሮፓዊ 2 አፍሪካውያን አሉ። አንዳንድ የውጭ ታዛቢዎች ይህንን ፈጣን የሕዝብ ቁጥር እድገት እንደ አደጋ ምንጭ ያዩታል። ምንም እንኳን የድህነት መጠን እየቀነሰ ቢሆንም አሁንም 1/3 ያህሉ ሕፃናት የተመጣጠነ ምግብ እጥረት አለባቸው። በየወሩ 1 ሚሊዮን ያህል አፍሪካውያን የሥራ ገበያውን ይቀላቀላሉ። ብዙዎቹ የሚፈልጉት ትምህርት ወይም ክህሎት የላቸውም። ከ1/3 በላይ የሚሆኑ የአፍሪካ ሕፃናት የሁለተኛ ደረጃ ትምህርታቸውን አይጨርሱም። በሞዛምቢክና በማዳጋስካር ይህ መጠን ከግማሽ በላይ ይጨምራል። በረጅም ጊዜ ግን ዋና ዋና አዝማሚያዎች ፈጣን ከተማነት፣ እየጨመረ የመጣው ስደትና የውጭ ምንዛሬ ልውውጥ፣ በትምህርት ቤት ውስጥ ያሉት ሕፃናት ድርሻ መጨመር፣ በውጭ አገር ዩኒቨርሲቲዎች የሚማሩ በሺዎች የሚቆጠሩ ተማሪዎች ለተስፋ ምክንያቶች ናቸው። እነዚህ አዝማሚያዎች ለብሩህ ተስፋ መሠረት ይሆናሉ። እጅግ በጣም ወሳኝ የሆነውና ትልቁን ተስፋ የሚሰጠው ትምህርት ብዙዎቹ እነዚህ አዝማሚያዎች እርስ በርሳቸው የሚደጋገፉ መሆናቸው ነው። የተሻለ ቢሮክራሲና ክፍት የዲሞክራሲ ሥርዓት ያላቸው ሀገራት በኢኮኖሚ የተሻለ የመሆንና በትምህርት ላይ የበለጠ መዋለ ንዋይ የማፍሰስ ዝንባሌ ያላቸው። የጠነከረ ኢኮኖሚና የተሻሻለ ትምህርት ደግሞ የሕዝብ ቁጥር እድገትን ለመቀነስና የጥገኝነት ጥምርታን ለማሻሻል ይረዳሉ። ምንም እንኳን ሁሉም አገሮች የዚህ በጎ ሥርዓት አካል ባይሆኑም፣ አካል ለሆኑት ግን ልዩነቱ በጣም ግልጽ ነው።